የእግዚአብሔር አምላካችን ስም ብሩክ ይሁን። ዛሬ ደግሞ ሁለተኛውን ክፍል እናያለን። ባለፈው የዘፍጥረት መጽሐፍን በዋናነት የመንደርደሪያ ሐሳብና የመጀመሪያውን ምዕራፍ ስንመለከት ነበረ። የዘፍጥረት መጽሐፍ ለምንድነው የተጻፈው? ምክንያቱ ምንድነው? ዘፍጥረት መጽሐፍ ምን አይነት ዓላማ ነው ያለው የሚለውን በተለይ ደግሞ የመጀመሪያዎቹ 3 ምዕራፎች ምን እንደሚመስሉ ስንነጋገር ነበር። ስለዚህ እነዛን ምዕራፎች እነዛን ሐሳቦች ለመነጋገር የተወሰነ ጊዜ ወስደናል። ታስታውሱ እንደሆነ የዘፍጥረት መጽሐፍ ዓላማው ከእስራኤላውያን ጋር የተገናኘ ነው። የእስራኤላውያንን የንጽረተ ዓለም የህይወት ስርዓታቸውን፣ አስተሳሰባቸውን፣ አመለካከታቸውን እንዴት ነው የምንኖረው፣ የምናየው ነገር እንዴት ነው ትርጉም የሚሰጠን የሚለውን ነገር የሚቃኝ መጽሐፍ እንደሆነ ተነጋግረናል። ታስታውሱ ከሆነ በተለይ ደግሞ እስራኤላውያን እንደ ህዝብ ቅዱስ ህዝብ ተብለው ሲመሰረቱ እግዚአብሔር በሚፈልገው መንገድና በሚፈልገው ሐሳብ ነው ህዝቡን ፎርም ሊያደርግ ሊሰራ ያሰበው። ስለዚህ ያንን ለማድረግ ነሰሰሪ ሆነው አስፈላጊ ሆነው እይታ ተሰጥቷቸዋል ማለት ነው። ታስታውሱ ከሆነ መቅደሱን እግዚአብሔር ሲሰራ ከድንኳኑን ስናስማ ከትንሿ ነገር ጀምሮ እያንዳንዱን ነገር ስፔሲፊኬሽን የሰጠው እግዚአብሔር ነው ማለት ቅዱስ የተባለው ለዛ ነው። መቅደሱ ከእግዚአብሔር ሐሳብ ውጪ አይደለም። ኢቭን ዲዛይኑ እንኳን የመቅደሱ የተሰራው እግዚአብሔር ባሳየው ለሙሴ በገለጠለት መልኩ ነው። ስለዚህ ለዛ ነው መቅደሱ ቅዱስ የሚሆነው አንዱ በዛ መንገድ ነው። እግዚአብሔር ስለሚያድርበትም ብቻ ሳይሆን ፎርም የተደረገው የተሰራው ራሱ ከእግዚአብሔር በወጣ ቃል ስለሆነ ነው። ከእግዚአብሔር በወጣ ስፔሲፊኬሽን ስለሆነም ጭምር ነው። ልክ እንደዛው እስራኤላውያን የሚቀደሱት እንዴት ነው ካልን ከእግዚአብሔር ዘንድ በሚወጣ የህይወት ስርዓት ነው። እሱ በሚያዘው መልኩ ሲኖሩና ሲመላለሱ ነው ቅዱስ ህዝብ የሚሆኑት። ስለዚህ እግዚአብሔር ማን ነው? ለምንድን ነው ፍጥረትን ያበጀው? እንዴት እንድንኖር ነው ያሰበው? የሚሉ ነገሮችን በአጠቃላይ ፎርም የሚደረግበት ነው ማለት ነው። የዘፍጥረትን መጽሐፍ በዚህ መልኩ ነው የምንረዳው ብለን ተነጋግረናል። ይህንን ካልን በኋላ ዘፍጥረት ምዕራፍ 1 ላይ ታስታውሱ ከሆነ እንዴት ነው ሁሉም ነገር የጀመረው? 2 ጅማሬዎችን አንስተናል። አንደኛ የሰው ጅማሬ፣ የፍጥረትን ጅማሬ ይቅርታ፣ በአጠቃላይ ሰውንም ጨምሮ ማለት ነው። እና ደግሞ የእስራኤልንም ጅማሬ እንደሚናገር አይተናል። የጅማሬ መጽሐፍ ነው ዘፍጥረት ስንል 2 ጅማሬዎችን ነው የሚያወራው። እነዛ ጅማሬዎች ደግሞ እግዚአብሔር ፍጥረትን እንዴት ነው የሰራው፣ እንዴት ነው ያበጀው የሚለው ነው። ሁለተኛው ደግሞ እስራኤልን እግዚአብሔር እንዴት ነው የጀመረው የሚለውን የሚያሳይ ነው ማለት ነው። በዚህ መልኩ የተቀረጸ መጽሐፍ እንደሆነ ተነጋግረናል። በተለይ የመጀመሪያዎቹ 3 ምዕራፎች ዘፍጥረትን ብቻ ሳይሆን አጠቃላይ መጽሐፍ ቅዱስን ለመረዳት በጣም መሰረታዊ እንደሆኑ ተነጋግረናል። ልክ እንደ ጌትዌይ እንደ በር ናቸው። የምንገባው በዛ በኩል ነው። ወደ መጽሐፍ ቅዱስ ዓለም የምንገባበት በር ነው ብለናል። ስለዚህ ወደዛ ስንዘልቅ ስንገባ ምንድነው እዚህ ዓለም ላይ የተከናወነው፣ እንደዚህ እንድንሆን ያደረገን ነገር ምንድነው፣ ምን ቢፈጠር ነው ሰው በእንደዚህ አይነት የውድቀት ሁኔታ ውስጥ የመጣው የሚለውን ነገር የሚያስረዳና የሚያብራራልን ነው ማለት ነው። እነዚህን ሐሳቦች ተነጋግረናል። በተለይ ዘፍጥረት 1 በዋናነት ትኩረቱ አይታችሁ ከሆነ የሚገሰግሰውም ወዴት ነው? ወደ ቁጥር 26 ነው አይደል? ሰው እንዴት ተፈጠረ የሚለውን ወደ ማሳየት ነው የሚሄደው። የሰውን ጅማሬ ይነግረናል። በጣም ለየት ባለ መልኩ ሰው በእግዚአብሔር መልክና አምሳል የተፈጠረ እንደሆነ ይናገራል። በዚህ መልኩ እያየን ቆይተናል ማለት ነው። ታስታውሱ ከሆነ በመልክና በምሳሌ መፈጠር ማለት እግዚአብሔር የሱን መልክ እና ምሳሌ ወይም አምሳል በሰዎች ላይ ኢምፕሪንት አድርጎ የሚገዙ የሚያስተዳድሩ ፍጥረትን ለመልካም ነገር ኤክስፕሎይት የሚያደርጉ ወይም የሚጠቀሙ ለእግዚአብሔር ክብር የሚገልጡ ሰዎችን ነው እግዚአብሔር የፈጠረው የሚል ሐሳብ አንስተን ነበረ። ስለዚህ በመልክና በምሳሌ መፈጠር ማለት እግዚአብሔርን መወከል፣ እግዚአብሔርን ወክሎ በፍጥረት ላይ ፍጥረትን መግዛት፣ ፍጥረትን ማስተዳደር፣ በፍጥረት ውስጥ ያለውን መልካም ነገር ሁሉ ማውጣትና
ለእግዚአብሔር ክብር መኖር እንደሆነ አላማው አይተናል። እዛው ምዕራፍ 1 ቁጥር 26 ውስጥ ተዚላችሁ ከሆነ እግዚአብሔር በመልካችንና በምሳሌያችን እንፍጠር ካለ በኋላ ይግዙ የሚል ቃል አለ አይደል? ወዲያው በዚህ በእንስሶች ላይ በእንትኖች ላይ ይግዙ የሚል ቃል ታያላችሁ። ስለዚህ ከመግዛት ጋር ከማስተዳደር ጋር የተገናኘ እንደሆነ እናያለን። እነዚህን በ6 ቀናት እግዚአብሔር ሰውንም ጨምሮ ከዛ በፊትም ደግሞ እንስሶችን፣ እጽዋትን፣ ሰማይን፣ ምድርን፣ የውሃ አካላትን ብዙ ነገሮችን እንደፈጠረ ባለፈው ሳምንት አይተናል። በተለይ ደግሞ መኖሪያቸውንና በዛ መኖሪያ ውስጥ ደግሞ የሚኖሩ አካላትን እንዴት እንዳበጀ አይተናል። ሰማይን ለወፎች አይደለም፣ ምድርን ለእንስሶችና ለሰው፣ ባህርን ደግሞ ለአሶች። እንደዚህ አይነት በሆነ መልኩ ነው እግዚአብሔር ፍጥረትን ያበጀው የሚል ሀሳብ ተነጋግረናል ማለት ነው። ምዕራፍ 2ን ዛሬ እናያለን። ከኔ ጋር የተወሰነ ዋና ዋና ነገር ላይ ብቻ ነው ትኩረት ማድረገው። የሚቀጥሉትም ሳምንታት ላይ እነዚህን ሀሳቦች በተደጋጋሚ ስለምታዩዋቸው ብዙ አላደክማችሁም። ዋና ጉዳዮች ላይ ግን እቆያለሁ። ዘፍጥረት ምዕራፍ 2 ቁጥር 1 ሲጀምር እንደዚህ ይላል፣ የሰማይና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ ይልና እግዚአብሔር ይሰራ የነበረውን ስራ በሰባተኛው ቀን ላይ ፈጽሞ ነበረ። ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ ይላል። ይሄ ሀሳብ ባለፈው ሳምንት እንዳልኳችሁ እግዚአብሔር ፍጥረትን ሁሉ ካበጀና ከፈጠረ በኋላ በ6 ቀናት ውስጥ ሰባተኛው ቀን ላይ አረፈ። እንደውም ዘጸአት መጽሐፍ ሰውኛ በሆነ አገላለጽ ተነፈሰ፣ እፎ ያለ በሰውኛ ማለት ነው። እግዚአብሔር ደክሞት ሳይሆን ግን እግዚአብሔር ይሰራ የነበረውን ነገር እንዳቆመ ሲዝ እንዳረገ ማመላከሻ ቃል ነው ብለናል። ስለዚህ እነዛን ነገሮች ካከናወነ በኋላ አረፈ የሚል ቃል እናያለን። ዘፍጥረት ምዕራፍ 1 እና ምዕራፍ 2ን በተመለከተ ብዙ አይነት ስነ መለኮት ውስጥ ብዙ የሚነሱ ሀሳቦች አሉ። ባለፈው ያልኳችሁ ግን ዘፍጥረት ምዕራፍ 2 ማለት የዘፍጥረት ምዕራፍ 1 ማብራሪያ ነው። ወይም ዘፍጥረት 1 ላይ ጥቅል ሀሳብ ነው የተቀመጠው። እግዚአብሔር ሰውን በመልኩና በምሳሌው ፈጠረ፣ እጽዋትን እንደዚህ ፈጠረ የሚሉ ሀሳቦችን ነው የምታገኙት። ምዕራፍ 2 ላይ ግን ስትመጡ እንዴት ነው የፈጠረው ሰዎች፣ እግዚአብሔር እንዴት ነው ያበጃቸው የሚለውን እናያለን ማለት ነው። አዳምን እንዴት ሰራው፣ ሔዋንን እንዴት ሰራት የሚሉ ሀሳቦችን እናገኛለን። የተብራራ ማለት ነው። የዘፍጥረት ምዕራፍ 1 ማብራሪያ ነው የዘፍጥረት ምዕራፍ 2 ሀሳብ ማለት ነው። ስለዚህ ዝርዝር ነገሮችን በጣም በዝርዝር እኛ በምንፈልገው ልክ ባይሆንም በተወሰነ መልኩ ግን ያሳየናል። ባለፈው እንዳልኳችሁ የዘፍጥረት መጽሐፍ ጸሐፊ አላማው የኛን ጥያቄዎች መመለስ አይደለም ማለት እንዳለ ማብራሪያዎችን እየሰጠን አያልፍ። ትኩረት አለው። መንፈስ ቅዱስ በመራው መንገድ ነው ያ ጸሐፊ ሀሳቦችን ኮምፓይል ያደረገው ወይም ያከማቸው ያሰባሰበው ማለት ነው እንጂ ስለ እያንዳንዱ ነገር አድካሚ በሆነ መልኩ ማብራሪያ ይሰጣል። ምሳሌ ነገርኳችሁ። ለምሳሌ ብዙ ሰው የሚጠይቀው አለ፣ የቃይን ሚስት ማናት የሚለው የብዙዎቻችን ጥያቄ ነው። ለሷም መልስ አይሰጠንም፣ ትኩረቱ ስላልሆነ ማለት ነው። እሱ ላይ ጊዜውን አያጠፋም። ትኩረቱ ምንድነው የሚለውን ነገር ስናይ ፍጥረትን እናያለን። በተለይ ደግሞ ሰውን በዋናነት ትኩረት አድርጎ ያወራል። በተለይ ምዕራፍ 2 ላይ ስንመጣ ደግሞ በደንብ ወደ ሰው ቀረብ ብሎ ሲናገር እናየዋለን ማለት ነው። ስለዚህ ምዕራፍ 2 በዚህ መልኩ ይጀምራል። እግዚአብሔር ከሚሰራው ነገር ሁሉ አረፈ። አንድ የመጽሐፍ ቅዱስ አስተማሪ ሃሚልተን የሚባል አስተማሪ ሲናገር እግዚአብሔር ተራ በሆነው የሥራ ቀንና ቅዱስ በሆነው መካከል የለየበት ነው ይሄ ሰንበት የምንለው ማለት ነው። ይሄ ማለት ሌሎቹ ቀናቶች ቅዱስ አይደሉም ማለት አይደለም፣ ግን ስፔሲፊካሊ በተለይ ለእስራኤላውያን ደግሞ ሰንበት የሚለው ወይም ሰባተኛው ቀን አርፈው የእግዚአብሔርን ስራ የሚያስቡበት እግዚአብሔር ለነሱ ኤግዚስተንስ ለመኖራቸው ለሚያስፈልጋቸው ነገር ሁሉ ከእግዚአብሔር ዘንድ መግቦትን እንደሚያገኙ የሚያስቡበት ቀን ነው። እንደምታውቁት እስራኤላውያን ሰንበት ላይ ምንም አይነት ስራ አይሰሩ። ሰንበት ላይ የሚበሉትን ምግብ አስቀድመው ነው የሚሰሩት። 6ኛው ቀን ላይ በዛ በሰንበት ቀን ቁጭ ነው የሚሉት። አርፈው መብላትና ማረፍ ብቻ ነው ስራቸው። በዛ ቀን ላይ ያሰላስላሉ፣ የእግዚአብሔርን ስራ ያሰላስላሉ። ኢንቴንሽኑ እሱ ነው። እረፍት የሚባለውን ማረፍ የሚባለውን ነገርና እግዚአብሔርን ማሰብ፣ እግዚአብሔር ለመኖራቸው ለኤግዚስተንሳቸው ለህይወታቸው ምክንያት እንደሆነ እነዚህ ሁሉ ነገሮች የተፈጠሩት በእግዚአብሔር እንደሆነ የሚያስቡበት ቀን ነው፣ የሚያሰላስሉበት ቀን ነው እና የሚያመሰግኑበት ቀን ነው። ስለዚህ እግዚአብሔር ቀድሶታል ለዛ ዓላማ ማለት ነው። ቅዱስ የሚለውንም ቃል ለመጀመሪያ ጊዜ የምናገኘው እዚህ ውስጥ ነው።
ከዚህ በኋላ እንግዲህ ወዲያው የምናገኛቸው ሐሳቦች አሉ። ሌላው እዚህ ጋር እንግዲህ እንድታውቁት የሚያስፈልገው ነገር አንድ ቃል እናገኛለን። ምዕራፍ 1 ቁጥር 4 ላይ አዲሱ መደበኛ ትርጉም ላይ እግዚአብሔር አምላክ ሰማያትንና ምድርን በፈጠረ ጊዜ የተከናወነው እንደዚህ ነበረ ይላል። የድሮ ትርጉም ደግሞ ልደታቸው ይላል አይደለ? የሰማይና የምድር ልደት ይሄ ነበር ብሎ ይናገራል። ስለዚህ ይህንን ሐሳብ የመጽሐፍ ቅዱስ አስተማሪዎች ዘፍጥረት መጽሐፍ ላይ በተለይ በተደጋጋሚ የምታገኙት ቃል ነው። የኖህም ትውልድ ይህ ነበረ የሚል ቃል ታገኛላችሁ። ለምሳሌ ዘፍጥረት ምዕራፍ 6 ቁጥር 9 ላይ የኖህ ታሪክ እንደሚከተለው ነው ይላል፣ ወይም የኖህ የትውልድ እንደሚከተለው ነው ይላል የቀደመው ትርጉም ማለት ነው። እነዚህ 10 ጊዜ የሚያክል ተደጋግመዋል ዘፍጥረት መጽሐፍ ውስጥ። በዕብራይስጥ ቶሌዶት የሚል ቃል ሲሆን ዘፍጥረት የሚከፈልበት ጸሐፊው ራሱ የከፋፈለበት መንገድ ነው። ልክ እዚህ ላይ ምዕራፍ 2 ቁጥር 5 ላይ እንደምናገኘው ማለት ነው፣ ወይም ቁጥር 4 ላይ እንደምናገኘው የሰማይና የምድር ልደት ይህ ነበረ ወይም ጅማሬ ይህ ነበር ብሎ አከፋፈሉን ይነግረናል ማለት ነው። ከዚህ በኋላ የሚያወራልን ምዕራፍ 1 ላይ ያወራውን ነገር ሳይሆን ትንሽ ገባ ብሎ በዝርዝር ነገሮችን ያነሳልናል። እንደምታዩት ከቁጥር 4 ጀምሮ ወዲያው የሚመጣው ወደ ሰው ልጅ ነው። አሁንም ተመልሶ ትኩረቱ ሰው ስለሆነ ማለት ነው። ባለፈው ሳምንት እንዳልነው የእግዚአብሔር የፍጥረት ቁንጮ ወይም ፒናክል ነው ሰው አይደለ? የሰው ልጅ ፍጥረትን ሁሉ እንዲገዛ በእግዚአብሔር መልክና ምሳሌ የተፈጠረ ነው ስላልን ማለት ነው። የፍጥረት ሁሉ ቁንጮ አድርጎ እግዚአብሔር ስላስቀመጠው ጸሐፊውም ሰው እንዴት ነው የተፈጠረው፣ ለምንድን ነው የተፈጠረው የሚሉ ሐሳቦችን በተደጋጋሚ ያነሳል ማለት ነው። ቁጥር 5 እና 6 ውስጥ አንድ ሐሳብ እናገኛለን። ኖቲስ የምናደርገው ነገር በተለይ አዲሱ መደበኛ ትርጉም የምታነቡ ከሆነ በቅንፍ እግዚአብሔር አምላክ የሚለው ውስጥ ያህዌ ኤሎሂም የሚል ቃል ታገኛላችሁ። ሂያብም ይህንን ሐሳብ አንስተዋለች። ምዕራፍ 1 ላይ ኤሎሂም ብቻ ነበር የሚለው፣ ምዕራፍ 2 ላይ ያህዌ ይጨመርበታል። ይሄ ለምንድን ነው የተጨመረው? ብዙ አይነት ሐሳቦች አሉ። ምዕራፍ 2 ላይ ግን አንዱ ሊሆን የሚችለው እግዚአብሔር ይሄ ግንኙነታዊ የሆነ ኪዳናዊ የሆነ ስሙ ከሰዎች ጋራ የተቀራረበበት፣ ሰዎችን ያበጀበት፣ በስትንፋሱ እፍ ያለበት፣ በደንብ ከሰዎች ጋር የተቀራረበበት የታሪክ ክፍል ስለሆነ ይሄኛው ስም ይሄኛው መገለጫ እግዚአብሔር በተለይ ደግሞ ዘጸአት ውስጥ የምናገኘው ማለት ነው ያህዌ የሚለው ኪዳናዊ የሆነ ስም ነው። ከእስራኤል ጋር ስፔሲፊካሊ እግዚአብሔርና እስራኤል ያላትን ግንኙነት የሚያሳይ ሪሌሽናል የሆነ ስም ነው። ስለዚህ ምናልባት ከአዳምና ከሔዋን ጋር ያለውን ግንኙነት አመላካሽ ሊሆን ይችላል። ሌሎችም ምክንያቶች ይኖራሉ፣ ወደፊት እያያችኋቸው የምትሄዱ ማለት ነው። ሌላ የተደረገው ለውጥ እሱ ነው። ምዕራፍ 2 ቁጥር 5 ላይ ስንመጣ ከዚህ በኋላ እንግዲህ እንደምናየው እንደዚህ ይላል። እግዚአብሔር አምላክ ወይም ያህዌ ኤሎሂም ሰማያትንና ምድርን በፈጠረ ጊዜ የተከናወኑት እንደዚህ ነበር። እግዚአብሔር አምላክ ሰማያትንና ምድርን ሲፈጥር የሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብ አላዘነበም፣ ምድርንም የሚያለማ ሰው አልነበረም ይላል። እንግዲህ ይሄ እግዚአብሔር በፍጥረት ውስጥ ሰውንና ፍጥረትን ያገናኘበት መንገድ ነው። እዚህ ውስጥ አስተውላችሁ ከሆነ ሳነብላችሁ 3 አካላት አሉ። እግዚአብሔር አለ፣ ሰው አለና ፍጥረት አለ። ለምንድን ነው እጽዋቱ ያልበቀሉት? ኦልሬዲ እግዚአብሔር ቃል ተናግሯል ምዕራፍ 1 ላይ እንደምናገኘው። ግን እነዛ ዘሮች ወጥተው አላበቀሉም ወይም የሚጠበቀው ፍሬና ዛፍ አላፈሩ። ለምንድን ነው እንደዚህ የሆነው ስንል 2 ምክንያቶችን ይነግረናል ጸሐፊው። አንደኛ ዝናብ አላዘነበም እግዚአብሔር፣ ሁለተኛ ደግሞ መሬቱን የሚያለማ ሰው ገና አልተፈጠረም ወይም አዳም የምንለው አልመጣም ማለት ነው። ስለዚህ ምንድን ነው የሚያሳየን? ሰው ከፍጥረቱ ጋር ያለውን ግንኙነት፣ ለፍጥረቱ ያለበትን ኃላፊነት እግዚአብሔር ምንም እንኳን ያንን ማድረግ ቢችልም ግን በሰው በኩል ሊያከናውነው የፈለገውን ነገር እናያለን። አሁንም መልሶ ጸሐፊው የሚያሳየን ሰው በፍጥረት ላይ ምን አለው ማለት ነው፣ ሚና አለው ማለት ነው፣ ሮል አለው። ፍጥረትን በመንከባከብ በማልማት ፍጥረትን መልካም በማድረግ ውስጥ ሰውም ፓርቲሲፓንት እንዲሆን ተሳታፊ እንዲሆን የእግዚአብሔር ፈቃድ ነው። ስለዚህ በዚህ ስርዓት እግዚአብሔር የስርዓት አምላክ ስለሆነ ሲስተምን ስለሆነ ያበጀው ማለት ነው። በአቦ ሰጥ የሚደረግ ነገር የለም እግዚአብሔር ጋር። ብዙ ጊዜ በአማኞች
ሰርክል ውስጥ እንደዛ እናስባለን። እግዚአብሔር የስርዓት አምላክ የመርህ አምላክ እንደሆነ አናስብም። ግን ይሄ ክፍል አንዱ የሚያሳየን እሱ ነው። የሚያለማ ሰው ስላልነበር ይላል። እግዚአብሔር ያንን ማድረግ ስለማይችል ሳይሆን የሲስተም የፕሪንሲፕል አምላክ ስለሆነ ፍጥረትን አዘጋጅቷል። ያንን ደግሞ የሚያለማና መልካምነቱን የሚያወጣ ደግሞ አካል እግዚአብሔር ይፈልጋል። ምክንያቱም የሚቀጥለው በዛ መልኩ ስለሆነ እግዚአብሔር ሁሉ ጊዜ ያንን እያደረገ ስለማይቀጥል ሰው ያስፈልግ ነበረ ማለት ነው። ስለዚህ በዚህ መልኩ ፍጥረት እግዚአብሔርና ሰው ያላቸውን ግንኙነት ወይም መስተጋብር ጸሐፊው ይነግረናል። በዚሁ መንደርደሪያ ግን ወዴት ነው የሚሄደው? ወደ ሰው አፈጣጠር፣ ወደ አዳም አፈጣጠር ነው ማለት ነው። በተለይ ቁጥር 7 ላይ ማለት ነው። ቁጥር 7 ውስጥ የምናገኘው ሐሳብ ምንድነው? እንደምታነቡት እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል እና ሰውም ምን ሆነ? ሕያው ነፍስ ሆነ ይላል። እንግዲህ እንደምትሳነብም ፊል እንደምታረጉት ዘፍጥረት ምዕራፍ 1 ላይ እንደተነጋገር ነው ሰው ዩኒክሊ ከፍጥረቱ በተለየ መንገድ የተፈጠረ ነው አይደል? መልክና ምሳሌ ብቻ ሳይሆን ኢቭን አፈጣጠሩም ይለያል አይደል? ሰውን እግዚአብሔር ያበጀበት መንገድ ከፍጥረቱ የተለየ ነው። እንዴት ነው የተለየው ካልን ምዕራፍ 1 ላይ እንደምናየው ይሁን አለ ነው አይደል ሚለው። ትዝ ይላችሁ ከሆነ ባለፈው ሳምንት አንስተናል። 10 ጊዜ በላይ ይሁን አለ ቃል ሲወጣና ፍጥረት ሲፈጠር እናያለን። ወደ ምዕራፍ 2 ስንመጣ ግን እግዚአብሔር ሰውን ያበጀው በምንድነው? ከምድር አፈር ወስዶ ይላል። በተለይ ደግሞ የሔዋን ላይ ደግሞ ከአዳም ወስዶ እንዳበጃት እናያለንና እግዚአብሔር ኢንጌጅ ያደረገበት አፈጣጠር ለየት ያለ አፈጣጠር እንደሆነ ከፍጥረቱ እናያለን። በመልክና በምሳሌው መፈጠሩ ብቻ ሳይሆን ኢቭን የተፈጠረበት መንገድ ከሌላው አካል እንደሚለየው እናያለን ማለት ነው። እግዚአብሔርና ሰው ያላቸውንም ቅርበት ያሳያል። እግዚአብሔር ሰውን አበጀው ልክ አንድ ሸክላ ሰሪ ማለት ነው ሸክላውን ቀርጾ ሼፕ እንደሚያደርገው ወይም አንድ ባለሙያ እንደሚሰራው አንድ አርቲስቲክ ነገር እንደሚሰራው ልክ እንደዛው ነው የዕብራይስጡም ቋንቋ የሚያመለክተው። እግዚአብሔር ሰውን ልክ በዛ መንገድ ክራፍት እንዳደረገው እንደቀረጸው ልክ እንደ ጥሩ ቀራጺ እንደ ጥሩ ሸክላ ሰሪ እግዚአብሔር እንዳበጀው አበጀው የምትለው ቃል በተለይ ያንን የምታመላክት ነች። ይሄ ሰውና እግዚአብሔር ያላቸውን ኢንቲሜሲ ያሳያል አይደል? ቅርበት እግዚአብሔር ከሰው ጋር ያለውን ቅርበት በመልኩና በአምሳሉ መፈጠሩ ብቻ ሳይሆን በእጁ የተሰራ እንደሆነ እንመለከታለን። በእጁ ስንል እግዚአብሔር ልክ እንደኛ አይነት እጅ አለው ማለት ሳይሆን ተምሳሌታዊ በሆነ አገላለጥ እግዚአብሔር ቀርቦ እንደሰራው ሰውን እናያለን፣ ቅርበት እንዳለው እናያለን ማለት ነው። አበጀ የሚለውም ቃል ይህንን የሚያመለክት ነው። የተገኘነው ከአፈር ነው ይላል፣ ከምድር አፈር ወስዶ ነው የሚለው። ይሄ እንግዲህ ብዙ ትርጉሞች ይሰጡታል የመጽሐፍ ቅዱስ አስተማሪዎች። አንዱ ግን የሚሆነው እኛና የፍጥረቱ አካል የተቆራኘ መሆናችን ነው። እጽዋት ምን በለው ለዛ ነው፣ አትክልት ምን በለው ለዛ ነው። ምክንያቱም አትክልቱ ምንድነው? ከአፈር የተገኙ ናቸው። እኛና ፍጥረቱ ያለንን መስተጋብር ሃርመኒ ያሳያል አይደል? እኛም ከዛው የመጣነን መንፈሳዊ ትርጓሜ ሊኖረው ይችላል፣ ሲምቦሊክ ትርጉም ሊኖረው ይችላል። የሰውን ደካማነት የሰውን ደካማነት ኢኔሴንስ ሰው ከእግዚአብሔር እንደሚያንስ የሚያሳይ ሊሆን ይችላል። ከአፈር መበጀቱ ምንም አይነት ትርጉም እንስጠው፣ ግን ከፍጥረታችን ጋር ወይም ከሌላው ከተቀረው ፍጥረት ዓለም ጋር ግንኙነት እንዳለንና በፍጥረቱ ስርዓት ውስጥ እኛም የምንዛመድ እንደሆነን ያሳያል። ግን በጣም የሚገርመው የእግዚአብሔር ቃል ከአፈር የተገኘ መሆናችንን ብቻ አይደለም የሚነግረን። እዛው ክፍል ላይ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል። ይሄ እንግዲህ ከዚህ በፊት አላየነው ምዕራፍ 1 ላይ አይደል? የለም ለእንስሶችም ይሄንን ሲሰጥ አናይም። ሰው ላይ ግን እፍ አለበት ይላል። ይሄ መንፈሳዊ አካል እንዳለን እኛ ሰዎች እግዚአብሔር ሕያዋን አደረገን ሲባል አኒሜት አደረገን፣ በቃ ምንንቀሳቀስ ሆንን። ከዛ በፊት በቃ ኖርማሊ የተበጀው አካላችን ሰውነታችን ብቻ እንጂ አኒሜትድ አልሆንም ወይም ሕያው አልሆንም ነበር ለማለት ነው። ግን ደግሞ ከእንስሶችም የሚለየን ነገር አለ ማለት ነው። በተወሰነ መልኩ እግዚአብሔር የሕይወትን እስትንፋስ እፍ አለብን የሚለው ስፒሪቹዋል ማንነት
ከእግዚአብሔር ጋር ሪሌት የሚያደርግ ማንነት እንዳለን የሚያመላክት እንደሆነ እናያለን። ምክንያቱም እዚህ ጋር የህይወት እስትንፋስ የሚለው ቃል በዕብራይስጡ የተጠቀመው ዘፍጥረት ምዕራፍ 1 ላይ ካለው የተለየ ስለሆነ መንፈሳዊ ፓርት መንፈሳዊ ህያውነትን የሚያሳይም ሊሆን ይችላል ይላሉ የመጽሐፍ ቅዱስ አስተማሪዎች። ይሄም ስቲል አሁንም የሚያሳየን እግዚአብሔርና ሰውን ያላቸውን ቀረቤታ ነው። በዚህ ውስጥ እንግዲህ መንፈስ ቅዱስ ድርሻ ይኖረዋል። ስፔሲፊካሊ መንፈስ ቅዱስ የሚል ቃል የለም፣ ግን የመንፈስ ቅዱስ እስትንፋስ ህይወትን ሰጪነት እናያለን። ትዝ ይላችሁ ከሆነ ምዕራፍ 1 ላይ ከሕያብ ጋር ስታወሩ ጨለማ የዋጠውንና ጥልቅ የሆነውን ዓለም መንፈስ ቅዱስ ምን ሰጥቶታል? ህይወት ሰጥቶታል አይደል? ልክ እንደ ንስር ጫጩቶቿ እንደምታቅፈው ወይም ዶሮ ጫጩቶቿ እንደምታቅፈው እንደዛ አድርጎ ህይወትን ስፕሪንግ እንዳወጣ ልክ እንደዛው አይነት የተፈጠረውን ነገር አኒሜት ማድረግ ህይወት መስጠት ህያው ማድረግ የመንፈስ ቅዱስ ስራ እንደሆነ እናያለን። በዚህ ውስጥ ደግሞ ሰው ፊዚካል ብቻ ሳይሆን ስፒሪቹዋልም ማንነት እንዳለው ሊያመላክት ይችላል የሚለውን ሐሳብ እናገኛለን። ስለዚህ በዚህ መልኩ የመጀመሪያው ሰው አዳም የምንለው ተፈጠረ። አዳም ማለት ቃሉ ራሱ አፈር ማለት ነው፣ የምድር አፈር ማለት ነው። ስለዚህ ከዛን የተሰራ ነው። የዚሁ አካል ነን፣ ግን ደግሞ የዚሁ አካል ብቻ ደግሞ አይደለንም። መንፈሳዊም ማንነት አለን። እግዚአብሔር በዚህ ሌቭል የቀረባቸው ፍጥረቶች ነን ማለት ነው። ጅማሬያችን ይህንን ይመስላል። ይህንን እግዚአብሔር ካደረገ በኋላ እንግዲህ ምዕራፍ 1 ላይ በመልኩና በምሳሌው ፈጠረ የሚለውን ጸሐፊው እያብራራልን ነው አይደል? ትንሽ ዘርዘር እያደረገልን ነው። እንዴት ነው የተፈጠረው የሚለውን ነገር ገባ ብሎ እያሳየን ነው ማለት ነው። ከዛ በኋላ ምን አደረገ እግዚአብሔር? እንግዲህ ዛሬ ትንሽ ቆየት ምለው እዚህ ሐሳብ ላይ ይሆናል፣ ምክንያቱም ይሄ በጣም ወሳኝ ነገር ነው። ቁጥር 8 እስከ 9 እንደዚህ ይላል። እግዚአብሔር አምላክ በምስራቅ በኤደን የአትክልት ስፍራን አዘጋጀ፣ ያበጀውንም ሰው በዚያ አኖረው። እግዚአብሔር አምላክም ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በአትክልቱ ቦታ መካከልም የሕይወት ዛፍ ነበር፣ እንዲሁም መልካሙና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። ስለዚህ በዚህ በፈጠረው ፍጥረት ውስጥ አንድ ቦታ አለ፣ ኤደን የሚባል። ኤደን የሚለው ቃል ሐሴት ማለት ነው፣ ዲላይት ማለት ነው። እንግዲህ ምክንያቱም በኋላም ላነሳው ይችላል። እግዚአብሔር በዛ ቦታ ላይ ይህንን ያበጀውን ሰው አኖረው ይላል፣ አዳምን ማለት ነው። በዛ ቦታ ላይ አኖረው ይላል። ይሄ የአትክልት ስፍራ ወይም እኛ ገነት የምንለው ማለት ነው የተተከለው የት ነው? ኤደን የሚባል ቦታ ነው። ከዛ በዛ ካመጣው በኋላ እግዚአብሔር በዛ የአትክልት ስፍራ በጣም ብዙ ነገሮች ሆነዋል። በነገራችን ላይ በጥንቃቄ ካነበብ ነው ምሉዕነትን ያሳያል፣ ሆልነስን ያሳያል። የሰውን እግዚአብሔር የሚበላውን ነገር ሰጥቶታል አይደል? ለዓይንና ለመብል መልካም የሆነውን ነገር ሁሉ ሰጥቶታል። ይህ ብቻ ሳይሆን ደግሞ መልካምና ክፉን የሚያሳውቅ ዛፍ ሰጥቶታል። እና መንፈሳዊ ነው ይሄ ማለት ነው አይደል? ከዛ ደግሞ ስራ ሰጥቶታል፣ ኃላፊነት ሰጥቶታል። ምን አይነት ኃላፊነት ነው የሰጠው? እንዲንከባከብና እንዲያለማ። ከዚህ ሐሳብ የወሰደ ይመስለኛል ጳውሎስ ሰው ሳይሰራ ይብላ የሚለው ለዚህ ይመስለኛል። እግዚአብሔር ኢቭን የሚበላ እንኳን በተዘጋጀበት ቦታ ላይ ለሰው ምን ሰጥቷል? የስራን ኃላፊነት ሰጥቷል አይደል? ስራ ከውድቀት በኋላ የመጣ ጉዳይ አይደለም። አንዳንድ ሰዎች ሲተረጉሙት ጥረ ግረ ብላ የሚለውን ዘፍጥረት ምዕራፍ 3 ላይ ነው የሚጀምረው። ግን ከዘፍጥረት ምዕራፍ 3 በፊትም የስራ ጽንሰ ሐሳብ አለ። እንዲያው በጣም እዚህ ነገር ላይ እንኳን ባንቆይ ሰውነታችንን ብቻ ብናይ ለስራ እንደተበጀን እናውቃለን አይደል? ልክ ነው። እጃችን የሚታጠፍ ነው። የሚታጠፍ መሆኑ አንዱ የሚያመለክተን ምንድን ነው? ምንሰራነን ምናነሳነን ማለት ነው። ወይም ምንንቀሳቀስን ሙቨብልነን ማለት ነው። ግትር ያለ አይደለም ማለት ስራ እንድንሰራ ነው የተፈጠር ነው። ሰውነታችን ራሱ የሚያሳየን ለምንድን ነው? ለዛ የተበጀን እንደሆነ ነውና ውድቀት ያመጣው ጉዳይ አይደለም ስራ። ኢቭን እግዚአብሔር ፕሮቫይድ ባረገበት በአትክልት ስፍራ ውስጥ እግዚአብሔር ምን ሰጥቷል? ኃላፊነትን ሰጥቷል። ስለዚህ ሆልነስን እናያለን ወይም ሙሉነትን እናያለን። እግዚአብሔር መንፈሳዊ ኃላፊነት ሰጥቷቸዋል። ከየት እንደሚበሉና ከየት እንደማይበሉ ነግሯቸዋል። ከዛ ደግሞ በመካከል ላይ ብዙ ጊዜ እናስተውላት ምችን ቃል በኤደን ገነት መካከል ላይ ሴንተር ላይ ማን አለ?
ቀደም ያልኳችሁ የህይወት ዛፍና መልካምና ክፉን የሚያሳውቀው ዛፍ አለ በመካከሉ ላይ ማለት ሴንተሩ ላይ ያ ዛፍ ተቀምጧል። ስለዚህ በዛ ቦታ ላይ እግዚአብሔር ሙሉ የሆነ ሆል የሆነ ነገር እንዳስቀመጠ እናያለን። የሚበላውን ሰጥቷቸዋል፣ የሚጠጣውን ሰጥቷቸዋል፣ የሚሰሩትን ስራ ሰጥቷቸዋል እና ደግሞ ትእዛዝን ሰጥቷቸዋል። ትእዛዙ ምንድነው? መልካምና ክፉን ከሚያሳውቀው ዛፍ ምን እንዳትበሉ ዝቅ ብሎ ታገኙታላችሁ ይናሳም ማለት። ግን ከዚህ ሁሉ በላይ ሙሉ የሚያደርጋቸው ደግሞ አንድ ነገር አለ። ምንድነው እሱ? ራሱ እግዚአብሔር ነው። የእግዚአብሔር መገኘት ነው። ዘፍጥረት ምዕራፍ 3 ላይ እናገኘዋለን። ቁጥር 8 ካልተሳሳቱ እግዚአብሔር በኤደን ገነት ምን ይል ነበር ይላል? ይመላለስ ነበር። ስለዚህ የጎደለ ነገር አታዩም እዚህ ውስጥ አይደለ? አንድ የጎደለ ነገር አለ። እሱን አሳያቸዋለሁ በኋላ። እሱም ሴት ነች፣ መልካም አይደለም የተባለው ማለት ነው ለአዳም። ግን ሔዋንን አስቧትና አንድ ላይ ስታዩት ኤቭሪቲንግ ፕሮቫይድድ ነው አይደል? ሚኒንግፉል ነው ህይወት ማለት ነው። ስራ አለ። እግዚአብሔር ትእዛዝን ሰጥቷቸዋል። የሚበሉትንና የሚጠጡትን ሰጥቷቸዋል። ከሁሉ በላይ የህይወታቸው ሙሉነት የሚያረጋግጠው ደግሞ እግዚአብሔር በመካከላቸው ምን ይል ነበር? ይመላለስ ነበር። ያለምንም መካከለኛነት ማለት ነው። ማንም መካከለኛ ሳይኖር እግዚአብሔርና የሰው ልጅ ምን ያረጋል? ኮንቨርስ ያረጋሉ፣ ይነጋገራሉ። ከእግዚአብሔር ትእዛዝን ይቀበላሉ። ስለዚህ ለመንፈሳዊ፣ ለስጋዊ፣ ለሁሉም የሰው ሆሊስቲክ ለሆነው ነገር ሁሉ ሙሉ የሆነ ቦታ ነው ኤደን ገነት ማለት። በጣም የሚያስቀና ቦታ ነው ይሄ ቦታ ማለት ነው። ስለዚህ እዚህ ውስጥ ነው እንግዲህ ሰው ምዕራፍ 3 ላይ የሚቀጥለውም ሳምንት ላይ ታዩታላችሁ ብዬ አስባለሁ በደንብ ማለት ነው። እዚህ ሙሉ የሆነ ቦታ ውስጥ ወደቀ ሰው በኃጢአት። እንዴት ወደቀ፣ ለምን ወደቀ የሚለውን ወደፊት እያያችሁ ትሄዳላችሁ። ግን ኤደን ገነት ሲባል እነዚህን ነገሮች እንድታስቡ ነው። ይሄ ብቻ ሳይሆን ኤደን ገነት ብዙ ሰው የሚመስለው እኔም እንደዛ ይመስለኝ ነበር ልጅ እያለሁ አንድ አየር ላይ ተንጠለጠለ የሆነ ገነት የሚባል ቦታ እንደሆነ ነው የምናስበው። ግን እንደዛ አይደለም። ከኤደን 4 አቅጣጫዎች የሚወጣ ወንዝ እንዳለ ይነግረናል። ፊሶን፣ ጊዮንና ጤግረስና ኤፍራጥስ የሚባል ወንዞች ማለት ነው። እነዚህ ወንዞች አሁንም ድረስ ያሉ ናቸው። ባይብል ኤክስፒዲሽን የሚል አንድ ዶክመንተሪ አለ። እሱን የምታውቁ ከሆነ ዩቲዩብ ላይ በጣም የሚተጋ ሰው አለ። መጽሐፍ ቅዱስ ላይ ያሉ ቦታዎችን ሎኬት ለማድረግ ማለት ነው። ሄዳችሁ ዩት አድቫይዝ አደርጋችኋለሁ። የቱ ጋር ነው የሚገኘው የቦታ የሚለውን ጥናት ያደረገ ሰው አለ። ኤኒዌይስ ግን ፊዚካል ሎኬሽን ያለው ነው ለማለት ነው። ለዛ ነው አይደለም የሚነግረን አቅጣጫዎችን በ4 አቅጣጫዎች የሚፈስ ነው ሲለን ጤግረስ፣ ኤፍራጥስ፣ ጊዮን፣ ፊሶን የሚሉ ወንዞች የሚወጡበት ወደ እነዛ የሚፈሱ ከኤደን ገነት የሚወጣ ወንዝ እንዳለ ይነግረናል። ስለዚህ ኤደን ስፔሲፊክ ሎኬሽን ያለው ቦታ ነው ማለት ነው። ይህንን ካልኳችሁ ዋናውን ሀሳብ ላነሳላችሁ ፈልጋለሁ። ከዚህ በኋላም እየተከታተለ የሚሄድ ሀሳብ ማለት ነው። ምንድነው ያ ሀሳብ? ኤደን ገነት በመጽሐፍ ቅዱስ አስተማሪዎች እይታ የመጀመሪያው መቅደስ ወይም የመጀመሪያው የእግዚአብሔር ሀለወት በሙላት የሚገኝበት ቦታ ነው። ምን ማለት ነው? እግዚአብሔር በሁሉ ቦታ ይገኛል። ሪሌሽናል በሆነ ግንኙነታዊ በሆነ መንገድ የሚገኝበት ልክ እንደ መቅደስ ማለት ነው። የመጀመሪያው ቦታ ኤደን ገነት ነው የሚል ሀሳብ ያነሳሉ። ይሄ ኤደን ገነት እንግዲህ ወይም እግዚአብሔር በሙላት ይመላለስበት የነበረው ቦታ በኋላ ላይ ወደ ምን አድጓል? እያያችሁ ትሄዳላችሁ። ከያብ ጋር ወደፊት ወደ መገናኛው ድንኳን አይደል? መገናኛው ድንኳን ወደ መቅደስ፣ መቅደሱ ደግሞ ወደ ምን ሄዷል? ክርስቶስ ላይ አርፏል አይደል? ከዛ ደግሞ ቤተ ክርስቲያን ምንድነች? የእግዚአብሔር ማደሪያ መኖሪያ እንድትሆን እየተሰራች ያለች አካል ነች። በመጨረሻም ደግሞ አዲስቷ ኢየሩሳሌም የምንላት አዲሱ ሰማይና አዲሱ ምድር ላይ የእግዚአብሔር ሙሉ ሀለወት የሚኖርበት የወደፊት ዘመን እንደሚመጣ የእግዚአብሔር ቃል ይናገራል። የዚህ ሁሉ ጅማሬ ግን የት ነው? ኤደን ገነት ነው። ኤደን ገነት ለዚህ ብዙ ምክንያቶች አሉ። በጣም ደስ የሚሉ ማናስተውላቸው ግን ሌሎች ክፍሎች ላይ የተጠቀሱ ምክንያቶች አሉ። ኤደን ገነት የመጀመሪያው የእግዚአብሔር ቴምፕል ነው፣ መቅደስ ነው። የእግዚአብሔር ሀለወት በሙላት ይገኝበት ይመላለስበት የነበረ ቦታ ነው የሚለውን ነገር ያነሳሉ። ምንድነው ማስረጃችን? የመጀመሪያው
ምዕራፍ 3 ቁጥር 8 ውስጥ ያለው ነው። እግዚአብሔር ምን ይል ነበረ? ይመላለስ ነበረ፣ ወይም እግዚአብሔር ያረፈበት ያደረበት እግዚአብሔር ያለበት ቦታ ነው ህልውናው። እነዚህ ቦታዎች እንደዚህ አይነት ቦታ የተገለጸልን ምን ላይ ነው? መገናኛው ድንኳንና መቅደሱ ላይ ነው አይደል? እግዚአብሔር በዚህ መልኩ ራሱን የገለጠበት ቦታ ማለት ነው መቅደስ። ሄዳችሁ የማደሪያውን ድንኳን ዘጸአት ላይ ሄዳችሁ ብታነቡ እግዚአብሔር ልክ በሰጠው ሪኳየርመንት ሲያልቅ ድንኳኑ ተሰርቶ ሲያልቅ የእግዚአብሔር ክብር ወረደ ይላል። በደመናም ሸፈነው ይላል። ድንኳኑ ማደሪያ ነበር የእግዚአብሔር እና ሰዎችና እግዚአብሔር የሚገናኙበት ቦታ ነው። አንድ ጸሐፊ ሲናገር ሄቨን እና አርዝ ኮንታክት ፖይንት ነው። ልክ እንደ የሚገናኙበት ፖይንት ማለት ነው መቅደስ። ይሄ ማለት እግዚአብሔር ከዛ ውጭ አይገኝም ማለት አይደለም። እንዳልኳችሁ ሰውና እግዚአብሔር የሚግባባበት የሚገናኝበት መገናኛ ድንኳን ነው። ልክ ይሄኛው ሐሳብ ዘፍጥረት ምዕራፍ 2 ላይ እናያለን። እግዚአብሔር ይመላለስ ነበር የሚለው ቃል አንዱ ማሳያ ነው። ግን ከዚህም ውጪ ብዙ ማሳያዎች አሉ። በግልጽ ይህንን ቦታ መቅደስ ብሎ የጠራው ሰው ሕዝቅኤል ነው። ነቢዩ ሕዝቅኤል ምዕራፍ 28 ቁጥር 13 እስከ 14 እስከ 16 ድረስ ወረድ ብላችሁ ብታዩት ስለ መጀመሪያው የአትክልት ስፍራ ሲናገር ቅዱስ ተራራ ይለዋል፣ መቅደስ ይለዋል እና የእግዚአብሔር የአትክልት ስፍራ ብሎ ይጠራዋል፣ ኤደንን ማለት ነው። ስለዚህ እግዚአብሔር ሪዛይድ ያደረገበት ያደረበት ልክ እንደ መቅደስ ያረፈበት ቦታ ነው ብሎ በግልጽ ሕዝቅኤል ይጠራዋል ማለት ነው። ለመጽሐፍ ቅዱስ አስተማሪዎች መነሻው ናቸው ይሄ ቃል ነው። የመጀመሪያው መቅደስ የኤደን ገነት ነው የሚለው ማለት ነው። ሌላ ብዙ ሲሚላሪቲዎች አሉ። የኤደን የአትክልት ስፍራ መግቢያው እዚህ ላይ እንደሚነግረን በምስራቅ በኤደን የአትክልትን ስፍራ አዘጋጀ ይላል። ኤደን በሚባል ቦታ የአትክልትን ስፍራ ሲያዘጋጅ አቅጣጫው ቤት ነው፣ በምስራቅ በኩል ነው። ይሄ በኋላም ላይ መገናኛውን ድንኳን ሆነ መቅደሱ ላይ የምታገኙት ነገር ነው። ወደ መቅደሱ መግቢያ መንገዱ ቤት ነው፣ በምስራቅ በኩል ነው። ሌላ ምዕራፍ 3 ላይ የምታዩዋቸው አካላት አሉ። ለምሳሌ የሕይወትን ዛፍ በዛው በኤደን ገነት ሰዎች መልሰው ቀጥፈው እንዳይበሉ ምኖች ነበሩ? ኪሩቤሎች ይጠብቁ ነበር ይላል። ይሄን ኪሩቤል የት እናገኛለን? መቅደሱ ላይ ትዝ ይላችኋል። ስርየት መክደኛው ላይ ምኖች ነበሩ? 2 ኪሩቦች ነበሩ። እሱ ብቻ ሳይሆን መጋረጃውም ላይ ተጠልፈዋል አይደለ? ስዕላቸዋል። ስለዚህ ልክ ወደ እግዚአብሔር ፕሬዘንስ ስትገቡ ወደ መቅደሱ ኪሩቦች ምን ተብሏል? ተስለዋል ማለት ነው። ምንን የሚያሳይ ነው? ዘፍጥረት ምዕራፍ 3 ላይ ያለውን ሐሳብ ያሳያል አይደል? ኤደን ገነት ውስጥ የነበረውን ሪዜምብላንስ መመሳሰል ያሳያል ማለት ነው። በጣም ኢንተረስቲንግ የሆነው ሌላው ደግሞ የሕይወት ዛፍ የተባለው የሕይወት ዛፍ እንግዲህ ብዙ ክርክር አለ እዛ ላይ። አንዳንድ የመጽሐፍ ቅዱስ አስተማሪዎች የሚሉት እግዚአብሔር አትብላ ያለው ከየት ነው? እውቀትን ከሚሰጠው ከመልካምና ከክፉ ዛፍ አይደል? ከዛ ውጪ ሌሎቹ ሁሉ ይበላል። እንግዲህ አንዳንዶቹ የሕይወት ዛፍ የሚሉትን ይበላ ነበር አዳም። ለኤግዚስተንሱ አንዱ ነገር የሕይወት ዛፍ ነው የሚል አለ። አይበላም፣ ቢበላ ኖሮማ ለዘላለም ይኖራል። እነዚህ አርጊመንቶች አሉ። እንግዲህ ህያብ ትመልስልናለች ወዴት መሄድ እንዳለብን ወዴት ማርላት እንዳለብን ማለት ነው። ግን ይሄ የሕይወት ዛፍ በምን ተመስሏል መቅደስ ውስጥ ትገምታላችሁ ብዬ አስባለሁ። በመቅረዙ ነው የተወከለው። መቅረዙ 3 ቅርንጫፎች አሉት እና ጫፉ ላይ የአበባ አይነት ዲዛይን ያለው ማስቀመጫ ነው። መቅረዙ እንዲበራ የሚደረገው መቅረዝ ቅርጹ ምን ይመስላል ካላችሁ የዛፍ አይነት ቅርጽ ነው ያለው። ስለዚህ ስትገቡ ቅድስት ላይ ያለ ነው የሚቀመጠው። ቅድስት ላይ ነው፣ ቅድስተ ቅዱሳን ውስጥ አይደለም። ቅድስት ላይ ግን ምን ታገኛላችሁ? በአንዱ ሳይድ መቅረዙን ታገኛላችሁ። ያ መቅረዝ ምን አይነት ምልክትነት አለው? ከዛፍ ጋር የሚመሳሰል ነው። አሁንም ስትጨርሱ ሰርች ማድረግ ትችላላችሁ ምስሉ ምን እንደሚመስል ማለት ነው። ቅርንጫፍና ግንድ ያለው ዛፍ ነው የሚመስለው መቅረዙ። ስለዚህ ይሄ ከሕይወት ዛፍ ጋር የሚመሳሰል ነው ይላሉ። ከዛ ውጪ ለምሳሌ እዚሁ ምዕራፍ 2 ላይ የተጠቀሱ የከበሩ ድንጋዮች አሉ አይደለ? እነዚህ በኤደን ይገኛሉ የሚባሉ እነዚህ
የተለያዩ ድንጋዮች ምዕራፍ 2 ላይ የተጠቀሱት በኋላ ላይ በአሮን ልብስ የሊቀ ካህን ልብስ ላይ የተቀመጡ ድንጋዮች ናቸው። ብዙ አይነት ተመሳሳይ ሀሳቦችን እናገኛለን። ከዛ ውጪ ሕዝቅኤል 47 ውስጥ ሁላችንም የምናውቀው በመዝሙራችንም ውስጥ የምንሰማው አንድ ቃል አለ። ከመቅደሱ የሚወጣ ወንዝ ትዝ ይላችኋል። ውሃ፣ የህይወት ውሃ የሚፈስ እና ለሞቱ ነገሮች ሁሉ ባለፈበት ቦታ ምን የሚሰጥ ህይወት የሚሰጥ ማለት ነው። ዝም ብሎ አይመስልም አይደል? የሚገናኙ ነገሮች አሉ። መጽሐፍ ቅዱስ ራሱ ምን እንድንል እያደረገን ነው? እንድናስብ እያደረገን ነው። መጽሐፍ ቅዱስን ክሪቲካሊ በደንብ የምናይ ከሆነ ምኖች እየሰጠን ነው? ምልክቶችን እየሰጠን ነው። ስለዚህ ኤደን ገነትም ከኤደን ገነት ምን የሚል አለ? ወንዝ፣ የሚፈስ ወንዝ አለ። ሌላው ሰው የተሰጠው የመጠበቅና የመንከባከብ ስራ ነው። እነዚህ ሁለት የሂብሪው ቃሎች መጠበቅና መንከባከብ የሚለው በኦሪጂናል ቋንቋ በተጻፈበት የዕብራይስጥ ቋንቋ በሌሎች ክፍሎች ውስጥ ተደግመው እናገኛቸዋለን። በተለይ የተደገሙት ደግሞ ከካህናት ስራ ጋር በተገናኘ ነው። ካህናት መቅደሱን እንዲጠብቁና እንዲንከባከቡ እግዚአብሔር በቀጥታ ያዘዘበት ክፍል አለ። ለምሳሌ ዘኍልቍ ምዕራፍ 18 ቁጥር 5 እና 6 ላይ ማየት ትችላላችሁ። ይሄ ቃል ክህነታዊ የሆነ ቃል ነው። መጠበቅ፣ መንከባከብ የሚለው ይሄ ቃል ለምንድን ነው የመቅደሱ ስርዓት የመገናኛው ድንኳን ስርዓት ውስጥ የተካተተው የሚል ሀሳብ በማንሳት የመጽሐፍ ቅዱስ አስተማሪዎች ኤደንም ከመቅደስ ጋር የተገናኘ ሚና ወይም ስራ ነበረው የሚለውን ሀሳብ ያነሳሉ። አዳምንም ልክ እንደ ካህን ፕሮቴክት እንደሚያደርግ መቅደሱን እንደሚጠብቅ ሰው ያዩታል ማለት ነው። እንግዲህ ይሄ እና በጣም ብዙ ሌሎች ከጊዜ አንጻር ማላንሳላችሁ ብዙ ተመሳሳይ ነገሮች አሉ። እናንተ ኢንተረስትድ ከሆናችሁ አበረታታችኋለሁ በደንብ ሰርች እንድታደርጉ። በጣም የሚገርም ነገር ነው። የእግዚአብሔር ቃል አንድ ሰባኪ ሲናገር ልክ እንደተሰወረ የጥንት ከተማ ነው እና አታውቁትም፣ ግን ልክ መግባት ስትጀምሩ ግን እየሰፋ ይሄዳል። በጣም ብዙ ጥልቅ ነገሮች አሉት። ኤክስፕሎር አድርጋችሁ ማጨረሱ ትልቅ ሰፊ ከተማ ነው የእግዚአብሔር ቃልና እግዚአብሔር ይርዳን ይህን ማየት እንድንችል። በውስጡ በጣም ብዙ ነገሮች አሉት የእግዚአብሔር ቃል። ምክንያቱም ጸሐፊው ሰው ሳይሆን ማን ነው? መንፈስ ቅዱስ ነው ኢንስፓየር ያደረገውና በጥበብ የተሞላ መጽሐፍ ነው። እሺ፣ ስለዚህ ኤደን ገነትን ቅድም እንዳልኳችሁ ምሉዕነት ያለበት ሆልነስ ያለበት ቦታ ነው። እሱ ብቻ ደግሞ ሳይሆን በዋናነት የእግዚአብሔር ምንድን ነው? መቅደስ ማደሪያ ነው። እግዚአብሔር የሚመላለስበት ቦታ ነው። ለዚህ ደግሞ ከዚህ በኋላ የተጻፉ መጽሐፎች ማስረጃ አድርገው ራሳቸው ይነግሩናል። የእግዚአብሔር የመጀመሪያው መቅደስ መገናኛ ቦታ ሰውና እግዚአብሔር የተገናኘበት ቦታ እንደሆነ እናያለን። ምንድነው ግን ዓላማው ካልን ምዕራፍ 1 ላይ ታስታውሱ ከሆነ ሰዎች እንዲበዙ ነው እግዚአብሔር የሚፈልገው። ይሄ እግዚአብሔርና የሰዎች ግንኙነት በምድር ሁሉ ምን እንዲል ነው? እንዲሰፋና እንዲሞላ ነው የእግዚአብሔር ኢንቴንት ወይም የእግዚአብሔር ዓላማ የነበረው እንጂ ኤደን ገነት ብቻ ሳይሆን ያ ኤደን ገነት ምን እያለ እንዲሄድ ነው? እየሰፋ እንዲሄድ ነው አይደል? ሰዎች እየበዙ ሲሄዱ እግዚአብሔርና ሰው ኃጢአት ከሌለ ግንኙነታቸውን በዛው ልክ እየሄደ የሻርፕ የሆነ ማለት ምንም አይነት እንከን ሳይኖረው የሚቀጥልና የእግዚአብሔርም ክብር ምድርን የሚሞላበት ሁኔታ ይሆናል ማለት ነው። ስለዚህ የእግዚአብሔር ዓላማ እሱ ነው፣ ሰዎችና እግዚአብሔር ያላቸው ግንኙነት ነው። ይህንን ስናነብ በእርግጠኝነት ንጹህ አየር እንደምንተነፍስ አምናለሁ። ምዕራፍ 1 እና 2 ላይ ይሰማናል። ዝም ብሎ ስናስበው ራሱ ምን አይነት ዓለም እንደነበር ማለት ነው። ምን አይነት ፐርፌክት የሆነ ንጹህ የሆነ ኢኖሰንት የሆነ ዓለም እግዚአብሔርና ሰዎች የሚገናኙበት ዓለም እንደሆነ እናያለን። በጥቂቱ በደንብ ፒክቸሩ ለምንድን ነው ያልመጣልኝ ካላችሁ አንዱ ምክንያት በወደቀ ዓለም ውስጥ ስለምንኖር በደንብ ያልመጣልን ምስሉ ማለት ነው። በጣም ያን ያህል ንጹህና ጤነኛ የሆነ ህይወት ያለበት ቦታ ነው። ስለዚህ ይህንን ኃላፊነት ይህንን ቦታ እናያለን። በዚህ ቦታ ላይ እግዚአብሔር ለሰው የሰጠው ትልቁ ኃላፊነት ምንድን ነው? ምዕራፍ 3 ላይ ወደፊትም በደንብ እያያችሁት እንደምትሄዱት አንድ ነገር ነው። እግዚአብሔር ላይ ዲፔንደንት እንዲሆን ሰው ጥገኛ እንዲሆን። እስቲ ትንሽ እንድታስቡ ፈልጋለሁ። እግዚአብሔር ለምንድን ነው መልካምና ክፉን ዛፍ መሀል ላይ ማስቀመጥ ያስፈለገው? ዝም ብሎ ቢተወውስ እሱን ቢያወጣው
ለምንድን ነው እግዚአብሔር ነገር የፈለጋቸው አዳምና ሔዋንን እንላለን ብዙ ጊዜ። የኔም ጥያቄ ነው፣ ሁላችንም ጥያቄ ነው። ስናነብ የትኛውም የመጽሐፍ ቅዱስ አንባቢ የሚጠይቀው አንዱ ጥያቄ ነው፣ ለምንድን ነው የሚል ጥያቄ ነው። ፐርፌክት የሆነ መልስ ልሰጣችሁ አልችልም፣ ግን አንዱ ማስበው ነገር እና ደግሞ ያነበብኩትን ከመጽሐፍ ቅዱስ አስተማሪዎች በፍጥረቱ ላይ ዋና ገዢ ማን ነው? እግዚአብሔር ነው፣ ሰው አይደለም። ሰው በውክልና የሚገዛ ነው አይደል? እግዚአብሔርን ወክሎ የሚገዛ ነው። ግን እንዴት ይታወቅ? እግዚአብሔር የፍጥረቱ ማዕከል እንደሆነ፣ የፍጥረቱ አዛዥ እንደሆነ፣ የፍጥረቱ ጌታ ንጉስ እንደሆነ እንዴት ይታወቅ? አንዱ የሚታወቀው በዚህ መንገድ ነው አይደል? እግዚአብሔር የሚያዘው ትእዛዝ አለ። እቺን ዛፍ አዳምና ሔዋን ባዩዋት ቁጥር ምን ያስባሉ? እግዚአብሔርን ያስባሉ አይደል? እግዚአብሔር ምንድነው ያዘዛቸው ነገር አለ። ስለዚህ እንደፈለጉ የሚሆኑበት ፍጥረት አይደለም ማለት ነው። የእግዚአብሔር ገዢነት፣ የእግዚአብሔር ንጉስነት የሚንጸባረቅበት ፍጥረት ውስጥ ነው ያሉት። እግዚአብሔር ኦቶሪቲ ሰጥቷቸዋል፣ ስልጣን ሰጥቷቸዋል፣ ስራ ሰጥቷቸዋል፣ እንደምታውቁት ብዙ ነገር ሰጥቷቸዋል። ግን እነሱ የመጨረሻዎቹ ግን አይደሉም። ካላያቸው ማን አለ? እግዚአብሔር አለ። የሚሰምርላቸውም የሚሳካላቸውም የሚከናወንላቸውም ያ ሃይራርኪ ሲጠበቅ ነው። እግዚአብሔር አለ፣ ሰው አለ፣ ከዛ ፍጥረት። እሱ ኦርደር ሲጠበቅ ብቻ ነው የሚሰምርላቸው። ካልሆነ ግን እና በኋላ ሰይጣን እንዳታለላቸው ያንን ሃይራርኪ ለመገልበጥ ከሞከሩ ግን ምን ይፈጠራል? ቀውስ ይፈጠራል። ስለዚህ የምን አይነት ሲምቦል ነች ያቺ ዛፍ ካላችሁኝ፣ ሲምቦልነቷ ለምንድን ነው? ገዢ አለ ማለት ነው። የምትጮኸው እሱን ነው። አካል አለ አይደል ከበላይ። ምክንያቱም ማንን ነው የምታስታውሳቸው? እግዚአብሔር። ሰይጣንም ሲጠይቃቸው እኮ መጀመሪያ ያሉት እሱና አይ እግዚአብሔር ነው ያሉት አይደል? ስለዚህ ማን አለ ማለት ነው። አካል ሁሌ ሪማይንድ እንዲያደርጉ ያደርጋቸዋል ማለት ነው። እነሱን ማጥመጃ መንገድ አይደለም። ግን እግዚአብሔር የፍጥረቱ ምንድን ነው? ንጉስ ነው፣ ጌታ ነው፣ አለቃ ነው። ፍጥረትም የሚመራው አኮርዲንግ ቱ ሂዝ ዌይ ነው። በሱ መንገድ ነው የሚመራው። ስለዚህ ዲክቴት የሚያደርገው እግዚአብሔር ነው ማለት ነው። ይሄ መልካም ነው የሚለው እግዚአብሔር ነው። ይሄ ክፉ ነው የሚለው እግዚአብሔር ነው። ይሄንን ንኩ፣ ይሄንን አትንኩ የሚለው እግዚአብሔር ነው። እቺ ደግሞ ለሰው ምንድነች? በኋላ ላይ እንዳየነው ሰው እንደ እግዚአብሔር መሆንን ሰይጣን ሲሰብከው ቻሌንጅ ውስጥ የገባው እሱ ነው። እድል አለ ነው እንደ እግዚአብሔር ትሆናለህ ሲለው ሰው ባንዴ ተለውጣ ማጂካሊ የሆነ ነገር ትሆናለህ ማለቱ አይደለም። ግን ነፃ መሆን የምትችልበት እድል አለ ነው አይደል? በቃ ከእግዚአብሔር በላይ ማንም የለም። ስለዚህ እሱን ስለሚያውቅ ሰው ልክ እንደ እግዚአብሔር ትሆናለህ ሲባል ምን እየተባለ ነው? እኩል ትሆናለህ ማለት ነው። በቃ ነፃነት ይኖራል ማለት ነው። ለምንድን ነው እግዚአብሔር አንተን ዲክቴት የሚያደርግ? እግዚአብሔር ለምንድን ነው ይሄ ክፉ ነው ይሄ መልካም ነው የሚል? አንተም ራስህ ያንን ማድረግ ትችላለህ ወደ ማለት ነው የሚሄደው ማለት ነው። ስለዚህ ያቺ መልካምና ክፉን የምታሳውቀው ዛፍ መልካምና ክፉ አይደለችም ዛፏ፣ እውቀትን የምትሰጥ ነች አይደለ? እውቀትን የምትሰጥ ነች። ስለዚህ ሰው እዛ ጋር ቆሞ እዛ ዛፍ ፊት ቆሞ እንዲወስን የምታደርግ ነች። እግዚአብሔር ባለው መንገድ ይሄዳል ሰው ወይስ ራሱ መልካም ነው ባለው መንገድ ይሄዳል? ምን ማለት ነው? እዚህ ላይ እንግዲህ ያው ጊዜ ስለሌለ ነው፣ ወደፊት ግን ታዩታላችሁ። ዘፍጥረት ምዕራፍ 3 ላይ እባብ እንዴት ተገኘ፣ ወይም በኋላ ላይ መጽሐፍ ቅዱስ እንደሚነግረን ሰይጣን ወይም የወደቀው መንፈሳዊ ዓለም እንዴት ሊገኝ ቻለ፣ እዛ እንዴት ኤደን ውስጥ ተገኘ፣ እና ደግሞ ለምንድን ነው ሰው ለዛ ምክር ራሱን የሰጠው አሳልፎ የሚለውን እንድናስብ ያደርገናል። ስለዚህ ምንድነው ሰው ያላቸው ነገር ምንድነው? ለራሳችሁ ወስኑ ነው ማጭሩ። ለራሳችሁ ወስኑ። እናንተ እግዚአብሔር ክፉ ነው ያለውን ነገር መልካም ነው ማለት ትችላላችሁ፣ ያ መብት አላችሁ። እግዚአብሔር መልካም ነው ያለውን እናንተ ክፉ ነው ማለት ትችላላችሁ። እስካሁን የሰው ልጅ ታሪክ ይሄ አይመስላችሁም ስታስቡት? አሁንም ድረስ እኮ እንደዛ ነው። እግዚአብሔር መልካም ነው የሚለውን ሰው ምን ይላል? ክፉ ነው ይላል። እግዚአብሔር ክፉ ነው የሚለውን ሰው መልካም ነው ይላል አይደል? ለምንድን ነው ካላችሁኝ፣ ውስጡ ምን አለ? እንደ እግዚአብሔር የመሆን ኢንቴንት ፍላጎት አለ። አሁንም ድረስ በራሱ ራስ ገዝ የመሆን አውቶኖመስ የመሆን በራሱ ህይወቱን የመምራት በራሱ ፍጥረትን የማስተዳደር የመግዛት በራሱ
የራሱ አምላክ የመሆን ፍላጎት አለው ሰው። ስለዚህ ያንን ፍላጎቱን በተለያየ መልኩ ይገልጻል። በነገራችን ላይ አንዱ መገለጫው ሃይማኖት ነው። ጊዜ ስለሌለኝ አላብራራም እዚህ ላይ። ግን ሃይማኖት አንዱ መገለጫ ነው። ላይመስለን ይችላል፣ ግን አንዱ መገለጫው ሃይማኖት ነው። ሰው የራሱ አዳኝ መሆን ይፈልጋል። ራሱን በራሱ የሚመራ የራሱ ጌታ መሆን ይፈልጋል። እግዚአብሔር ደግሞ በራሱ የሚመራው ሰው መጨረሻው ጥፋት እንደሆነ ያውቃል። ስለዚህ እግዚአብሔር እኔ ያስፈልጋለሁ ይላል ማለት ነው። እንደምታውቁት ትንሽ ልጅ አለችኝ እና እኔ እናንተም ልጅ ካላችሁ እንደምታውቁት ልጄ የሆነ ሰዓት ላይ ተነስታ አልፈልግህም ብትለኝ እና በቃ አልተመቸኝም ብትለኝ ማለት ነው። በቃ እኔ ላይ አልፈልግም ብትለኝ ገና 2 ዓመቷ ነው፣ ግን እንደዛ ብትለኝ ማለት ነው መብቷ ሊሆን ይችላል አይደል? ምክንያቱም ሰው ስለሆነች፣ ሙሉ ሰው ስለሆነች። ሙሉ ሰው ስላችሁ ሰው ነች አፍተሩል፣ ገና አላደገችም። ግን አልፈልግህም ብትለኝ ለምሳሌ እኔ ምንድነው መወሰነው? እኔ እንደማስፈልጋት አውቃለሁ አይደለ? እኔ እንደማስፈልጋት አውቃለሁ አልፈልግህም ብትለኝም ማለት ነው። ስለዚህ እኔ ወደ እሷ መምጣቴን አላቆምም፣ እሷ ለእኔ ዝግ ብትሆንም ማለት ነው። ግን የእኔ መጉደል በእሷ ህይወት ላይ የሚፈጥረው ጫና አለ፣ አስፈልጋታለሁ ማለት ነው። እግዚአብሔር በነገራችን ላይ ለዛ ነው ኢንሲስት የሚያደርገን። አንዳንድ ጊዜ ምን ፈልጎ ነው እግዚአብሔር የሚጨቀጭቀን? በቃ ለምን አይተወንም? በቃ ለምን ብለን ምናክ ከሆነ እግዚአብሔር የሚፈልገን እንደሚያስፈልገን ስለሚያውቅ ወደ ህይወታችን የሚመጣው ማለት ነው። እግረ መንገድ ልናገረው ብዬ ግን ያለ እግዚአብሔር ምን ልንሆን አንችልም፣ ሙሉ ልንሆን አንችልም። አንድ ጸሐፊ ሲናገር ሰው ከዛ በኋላ ከውድቀት በኋላ በደንብ የምታዩት ማለት ነው ወደፊት ከዛ ውድቀት ጊዜ በኋላ ምንድነው የሚናፍቀው ካላችሁኝ፣ በሚሰራው ስራ ውስጥ፣ በትዳር ውስጥ፣ በቤተሰብ ህይወት ውስጥ ምንድነው የሚናፍቀው ካላችሁኝ፣ ኤደን ገነትን ነው የሚናፍቀው። ሳያውቀው ማለት ነው፣ አወቀውም አላወቀው ያንን ኤክስፒሪየንስ ይፈልገዋል። ሰው አራ ሙሉነት አይሰማው። የሚያደርገውን ነገር ሁሉ እያደረገ ግን ምን አይሰማው? በደንብ ግጥም የሚል ነገር አይሰማው፣ ሙሉነት አይሰማውም። ለምን? ትቶት የወጣው ቤት አለ አይደለ? ያ ነገር እስኪስተካከል ድረስ ሰው ምን ሊሆን አይችልም? ሙሉ ሊሆን አይችልም። ቀደም ያሳየዋችሁ ሙሉነት በጣም የሚያስደንቅ ነው፣ ሁሉም ነገር ያለበት ማለት ነው። ግን ስራ ኖሯቸው፣ የሚበሉት ኖሯቸው፣ ቀደም ያልኳችሁ ነገሮች ኖሯቸው እግዚአብሔር በሙላት የማይገኝበት ቦታ ቢሆን ሰው ምን ይሆናል? ጎዶሎ ይሆናል አይደል? አሁን እንደሆነው ማለት ነው። ሎስት ይሆናል፣ የጠፋ ይሆናል። ስለዚህ እግዚአብሔር መልካምና ክፉን የምታስታውቀውን ዛፍ አስቀመጠ። ያቺ ዛፍ የእግዚአብሔርን ገዢነት፣ ንጉስነት፣ አዛዥነት የምታመለክት ዛፍ ነች። አዳምና ሔዋንም የሚጠበቅባቸው ዶሚናንስ ኢንዲፔንደንስ የሚሉት አለ የመጽሐፍ ቅዱስ አስተማሪዎች። ጥገኛ የሆነ አገዛዝ ማለት እግዚአብሔር ላይ ጥገኞች ሆነው ነው የሚገዙት ምድር። እግዚአብሔርን እያወቁት ከእግዚአብሔር ጋር ባላቸው ግንኙነት ነው ፍጥረትን ሩል እንዲያደርጉ እንዲገዙ እግዚአብሔር የፈለገው። እነሱ ግን ምንድነው የሆኑት ስትሉ እግዚአብሔርን ምን አረጉት? ዳውት አረጉት አይደል? ተጠራጠሩት። ዘፍጥረት ምዕራፍ 3 ላይ ታዩታላችሁ። ሰይጣን በነገራችን ላይ መጀመሪያ አታክ ያደረገው ምንድነው? እግዚአብሔር ላይ ያላቸውን አናስተውለውም፣ ግን እምነታቸውን ነው የነካው አይደል? እስከዛሬም ድረስ ሰይጣን የሚነካው በነገራችን ላይ እምነት ነው ታርጌቱ። ሰው ዳ ማድረግ ወይ የሆነ ነገር ማድረግ፣ አካለ ጎደሎ የሆነ ነገር ማድረግ እንደሆነ ሊያስብ ይችላል፣ ግን እሱ አይደለም ታርጌቱ። የሰይጣን ምንድነው? እምነት ነው። ስለዚህ የነካባቸው ምንድነው? ግን እርግጠኞች ናችሁ አላቸው። ጥርጣሬ የፈጠረባቸው የሆነ የደበቃችሁ ነገር አለ እግዚአብሔር እዚህ ውስጥ እንደሱ እንደምትሆኑ ስለሚያውቅ ነው ሲላቸው ጥርጣሬ ጀመረ ማለት ነው። ዲስትረስት አደረጉት እግዚአብሔር። ከዛሽ ሞመንት ጀምሮ ነው የውድቀቱ ፍጥነት የባሰው ማለት ነው። ምንድነው ዘፍጥረት ምዕራፍ 2 ላይ የፈለገው እግዚአብሔር? ሄዳችሁ ስታዩት ቁጥር 17 ላይ እንደዚህ ይላል። ቁጥር 16 ላይ እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ ሉክ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን በእርግጥ ትሞታለህ። ዴዝ የሚባለው ነገር ይመጣል። ይህንን ምን እንዲሉ ነው እግዚአብሔር የፈለገው? ባጭሩ እንዲያምኑ።
ምክንያቱም ማን የፈጠረው? እግዚአብሔር ነው የፈጠራቸው። እግዚአብሔር ነው ዲዛይን ያደረጋቸው። እግዚአብሔር ነው ያበጃቸው አይደል? እግዚአብሔር ነው ይህን ስርዓት ሁሉ የፈጠረው። ስለዚህ የመጨረሻው እውቀት አልቲሜት የሆነው እውቀት ያለው እግዚአብሔር ነው። ዲሳይሲቭ የሆነው እውቀት ያለው እግዚአብሔር ነው። እዛ ላይ ዲፔንደንት እንዲሆኑ ጥገኛ እንዲሆኑ ነው የእግዚአብሔር ፍላጎት። ሰው ግን ምን ሆነ? በኋላ እንዳልኳችሁ እግዚአብሔርን ተጠራጠረው ማለት ነው። እግዚአብሔርን ትረስት ማድረግ ሲኖርበት፣ ስለዚህ ሞት የሚባለው መጣ ማለት ነው። የቤተ ክርስቲያን አባቶች እንደሚሉት ሁለቱም አይነት ሞት ስፒሪቹዋልም ፊዚካልም የሆነው ሞት ወደ ዓለም ገባ ማለት ነው፣ በኃጢአት ምክንያት ወይም ባለመታዘዝ ምክንያት ዘፍጥረት ምዕራፍ 3 ላይ ማለት ነው። ይህንን ነገር ግን እንዲጠራጠሩት ነው ያደረጋቸው ሰይጣን። አይ መሞትን እንኳን ምን አትሉ አትሞቱ። እንደዛ ከሆነ እግዚአብሔር እያታለለን ነው ማለት ነው፣ እግዚአብሔር ምን እየሰራ ነው የሚለውን ነው እንዲያስቡ ያደረጋቸው ማለት ነው። አሁንም የሚሰራው እንደዛ ነው። በነገራችን ላይ ዲስትረስት መፍጠር ነው፣ እግዚአብሔርን እንድንጠራጠረው እንዳናምነው ማድረግ ነው የመጨረሻ ግቡ። ስለዚህ በዚህ መንገድ እግዚአብሔር ኤደን ገነት ውስጥ አስቀመጣቸው ማለት ነው። በዋናነት ትኩረት ማድረግ ያልኳቸው ይህንን ነው። የህይወት ዛፍ አለ፣ መልካምና ክፉን የሚያሳውቀው ዛፍ አለ። ከዛ ውጪ እግዚአብሔር ኃላፊነትን ሰጥቷቸዋል። የሚበሉትን ምግብ ከዚህ ሁሉ መብላት ትችላላችሁ ብሏቸዋል። ትእዛዝን ሰጥቷቸዋል። አሁን እንዳየነው ከሁሉ በላይ ደግሞ ራሱን ሰጥቷቸዋል። ዘፍጥረት ምዕራፍ 3 ላይ የሰው ልጅ ትልቁ ያጣው ነገር ማንጎና ፓፓያ አይደል? ትልቁ ያጣው ማንን ነው? ራሱ እግዚአብሔር ነው አይደል? ምክንያቱም ብሏቸዋል፣ ጥራችሁ ግራችሁ ታገኙታላችሁ። ይሄንን ግን ጥረውና ግረው የማያገኙት ግን አንድ ነገር አለ አይደል? የእግዚአብሔርን ፕሬዘንስ ግን ሊያገኙት አይችሉም። እንደ ድሮ በቀላሉ የእግዚአብሔርን ሀልዎት ግን ሊያገኙ አይችሉም። በስራ ሊያገኙት አይችሉም። ደክመው የሚያመጡት ነገር አይደለም የእግዚአብሔር ፕሬዘንስ። ከዛ በኋላ ራሱ እግዚአብሔር ነው የሚመጣው ወደ ሰው በሚመጣበት መንገድ ነው የሚመጣ እና ደግሞ በጣም ናሮር በሆነ መልኩ ነው የሚመጣው። ብዙ ሳክሪፋይስ፣ ብዙ የሚፈረድባቸው አካላት እንስሶችን ቢሆኑ ማለት ነው ኖረው ነው እግዚአብሔር ሰውን የሚያገኘው። እንደዛ በጣም ብለዲ የሆነ ብዙ ደም የሚፈስበት ግንኙነት ነው የሚሆነው ከዛ በኋላ ማለት ነው። ከዛ በፊት የነበረው ግን ምንም አይነት መካከለኝነት የሌለበት ስሙዝ የሆነ ግንኙነት። ስለዚህ ያንን ነገር ጠብቀው እየወለዱና እየተባዙ ምዕራፍ 1 ላይ እንዳየነው ምድርን በእግዚአብሔር ክብር እንዲሞሉ እግዚአብሔርን በማወቅ እንዲሞሉ ነው የእግዚአብሔር ሐሳብ የነበረው። ይሄ ሆኗል ወይ? አልሆነም። ምዕራፍ 3 ላይ እንደምናየው። ስለዚህ ይሄንን ያዛቸዋል እስከ ቁጥር 17 ድረስ ይሄን ታገኛላችሁ ማለት ነው። አንድ ነገር እዚህ ላይ ተናግሬ ማልፈው እንዲንከባከባትና እንዲጠብቃት የሚለው የመጽሐፍ ቅዱስ አስተማሪዎች አንዱ የሚያነሱት ሐሳብ አዳም ኃላፊነቱን አልተወጣም። መጠበቅ የሚለው ስፒሪቹዋል የሚሆነ ኃላፊነት ስለሆነ ሰይጣን መጥቶ ወይም እባቡ መጥቶ በዚህ ኮንቴክስት ሲፈትናቸው ያንን አካባቢ ምን የማድረግ ኃላፊነት ነበረበት? አዳም የመጠበቅ ኃላፊነት ነበረበት። አንዱ ኃላፊነቱ እሱ ነው። እንዲወስን ሲሰጠው የእግዚአብሔርን ውሳኔ መወሰን ነበረበት። እንዲፈርድ ነው፣ ጃጅ እንዲያደርግ ብያኔ እንዲሰጥ ነው የቀረበለት። ሔዋንም አዳምም ማለት ነው። ያ ምርጫ ሲቀርብላቸው የእግዚአብሔርን ነገር የመምረጥ ኃላፊነት ነበረባቸው። ያንን እንዲወስኑ ነበረ። በዛ መንገድ ስፒሪቹዋል ቴሪቶሪው እንዲጠበቅ፣ መንፈሳዊ ድንበሩ እንዲጠበቅ እግዚአብሔር ይፈልጋል። ወደ ሰው ህይወት የወደቀው መንፈሳዊው ዓለም ኢንፊልትሬት እንዳያደርግ ዘልቆ እንዳይገባ አዳምና ሔዋን ኃላፊነት ነበረባቸው ማለት ነው። የመጠበቅ የመንከባከብ ስንል የመኮትኮት ፊዚካሊ የሆነውን ነገር ብቻ አይደለም። ስፒሪቹዋሊም ራሳቸውን እግዚአብሔር ከሰጣቸው ነገር ስተው እንዳይገኙ የመጠበቅ ኃላፊነት አለባቸው ማለት ነው። ይሄ ነገር አዲስ ኪዳን ውስጥ በአዲስ ኪዳን በክርስቶስ ኢየሱስ ላመኑ ባልና ሚስት በኋላ ጳውሎስ የሚናገረው ነገር ነው። አሁንም በየቤታችን መንፈሳዊ ቴሪቶሪን የመጠበቅ ኃላፊነት አለብን አይደል? አለበለዚያ ሰይጣን ምን ያደርጋል? ኢንፊልትሬት ያደርጋል አይደል? ከክርስቶስ ሔዋንን እንዳሳታት ይላል ጳውሎስ። ለክርስቶስ ያለንን ቅንነትና ንጽህና ሊያስት ይችላል አሁን። ስለዚህ ያ የሚጀምረው ደግሞ ከቤተ ክርስቲያን ሳይሆን ከየት ነው?
ከቤት ነው የሚጀምረው፣ መንፈሳዊ ድንበር መጠበቅ ማለት ነው። በዛ መልኩ ያንን ኃላፊነታቸውን እንዳልተወጡ ምዕራፍ 3 ላይ ሄደን እናያለን ማለት ነው። እንግዲህ ከዚህ በኋላ የቀረው ከቁጥር 18 እስከ 25 ውስጥ ያለው ሐሳብ ነው። ለመጀመሪያ ጊዜ እግዚአብሔር ስቲል አሁንም ውድቀት ውስጥ አልገቡም። ምዕራፍ 2 ላይ ነው እያወራኋቸው ያለሁት። እግዚአብሔር ትእዛዝ ነው የሰጠው፣ ኃላፊነትን ሰጥቷል፣ ምን እንደሚሰሩ ነገር ነግሯቸዋል። ከቁጥር 18 እስከ 25 ውስጥ ግን አንድ ደግሞ ለየት ያለ ነገር እናያለን። ለመጀመሪያ ጊዜ እግዚአብሔር መልካም ያልሆነ ነገር ሲጠቅስ እናየዋለን። ራሱ እግዚአብሔር ማለት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ የእግዚአብሔር ንግግር ነው፣ ዲክሪ ነው። ሰው ከሰው ድብርት የመጣ አይደለም። እግዚአብሔር ራሱ ያየው ነገር ነው። ሰው መልካም አይደለም ብቻውን ይሆን ዘንድ። ይሄ እንግዲህ ባለፈውም ሳምንት እንዳልኳችሁ እግዚአብሔር በምን የሚኖር አምላክ ነው? በማህበር ነው አይደል? ሊከብደን ይችላል ይሄ ቃል፣ ግን አብ ወልድ መንፈስ ቅዱስ ማለት ከአንድ በላይ ነው አይደል? እግዚአብሔር ምንም እንኳን አንድ አምላክ ቢሆንም ማለት ነው። ስለዚህ ስላሴያዊ የሆነ ህይወት፣ ፍቅር ያለበት ህይወት ስለሆነ እግዚአብሔር ያለው ሰውም እንዲኖር የሚፈልገው በምንድን ነው? በኮሚኒቲ ነው፣ በማህበር ነው አይደል? ለዚህ ደግሞ ወንድና ሴት የሚለው ነገር በጣም ወሳኝነት አለው ማለት ነው። ስለዚህ እግዚአብሔር የራሱን መልክ ነጸብራቅም እንደሆነ ልናየው እንችላለን። ይሄ ማለት እግዚአብሔር ከአንድ በላይ የመሆኑ ሚስጥር በሰዎችም በኩል እንደሚታይ እንደሚተላለፍ እናያለን እና ይሄ ነገር መልካም አይደለም፣ ሰውን እግዚአብሔር አይቶት ብቻውን ይሆን ዘንድ መልካም አይደለም ይላል። ስለዚህ በመቀጠል እግዚአብሔር ያደረገው ነገር ሴትን ወደ መፍጠር አይደለም ሄደው ራሱ አዳም ፕሩቭ እንዲያደርገው ብቻ መሆኑን እንዲያውቀው አይደለ እና አንደርስታንድ እንዲያደርገው እንስሶችን እግዚአብሔር በፊቱ አሳለፈ ይላል። አዳምን ኮምፕሊመንት የሚያደርገው ወይም የሚጋጠመው ልክ እሱን የሚመስል እና እንደሱ ባህሪ ያለው ነገር ግን አልተገኘም ይላል አይደለ። ምዕራፍ 1 ላይ እንዳየነው ታስታውሱ ከሆነ እግዚአብሔር ምን ሰርቷል? ሰማይን ለወፎች አይደል፣ ምድርን ደግሞ ለተሳቢ እንስሶች ለእንስሶች፣ ባህርን ደግሞ ለአሳዎች ሰርቷል። ምድርን ለሰውም ጭምር ሰርቷል። የሚመጋገቡ ነገሮችን ነው አይደል እግዚአብሔር ያደረገው። ሰው ግን እንደዛ አይነት ኮምፕሊመንት የሚያደርገው አካል አልነበረም። ስለዚህ ያንን ራሱ ሰው እንዲመሰክር እንዲያየው ነው ያደረገው ማለት ነው። የተፈጠሩትን እንስሶች በፊቱ በማሳለፍ ማለት ነው። ለመጀመሪያ ጊዜ መግዛት የሚባለው በእንስሳ ላይ የመግዛቱን ኃላፊነት ሲለማመድ እናያለን። አዳም ስም እንዲያወጣላቸው እግዚአብሔር ኃላፊነት ሲሰጠው አንበሳ፣ ነብር እንደዛ እያለ ሳይሆን በዋናነት ሀሳቡ ባህሪያቸውን አንደርስታንድ እንዲያደርግ እያንዳንዱ እንስሳ ምን አይነት ባህሪ ነው ያለው የሚለውን ዲዘርን የማድረግ አቅም ስለሰጠው እግዚአብሔር የማስተዋል በዛ መልኩ እንስሶችን እንዲለይ ነው የእግዚአብሔር ሀሳብ የነበረው ማለት ነው። በዛ መልኩ ከለያቸው በኋላ ግን ባህሪያቸውን ካየ በኋላ ግን ለሱ የሚሆን አካል ሰው አልነበረም። ይሄ ራሱ ኒዱን እንዲያውቀው ያደረገበት መንገድ ነው እግዚአብሔር ማለት ነው። ምንድነው ያደረገው? እንደምታውቁት ከግራ ጎኑ የሚል ቃል የለም። ከግራ የሚል ቃል ከየት እንደመጣ አይታወቅም። ኢትዮጵያ ውስጥ ብቻ ነው ያለው መሰለኝ ከግራ ጎኑ የሚል የለም። ልክ ይሄንን መጀመሪያ ስሰማ እኔም ደንግጬ አንብቤያለሁ ሄጄ ማለት እንዴ እንደዛ አይልም እንዴ ብዬ ማለት ነውና ሄጄ ሳይ ምንም እንደዛ የሚል የለም። ከጎድኑ ነው የሚለው። እንዲያውም ያ ነገር በመጽሐፍ ቅዱስ አስተማሪዎች ዘንድ ዲቤተብል ነው። ጎድን የሚለው አጥንት የሚለው አጥንት ነው ወይስ አንድ የአካል ክፍል ነው? እሱን እንግዲህ ጊዜያቸውን ሰጥተው ለሚያስቡ ሰዎች ለመጽሐፍ ቅዱስ መመሪያ እንተዋለን። ግን ቃሉ የሚለንን ብንከተል ግን ከአካሉ አንድ ክፍል ወስዶ እግዚአብሔር ያንን ክፍል ምን አደረገው? በጣም ኢንቲሜሲውን እናያለን። ቅድም መጀመሪያ ስንጀምር እንዳየ ነው እግዚአብሔር ሰውን የሚያበጅበት መንገድ በጣም ኢንቲሜት ነው። በጣም ቅርበት ያለው ነው። ከሌላው ፍጥረት በተለየ መልኩ ራሱ ኢንጌጅ የሚያደርግበት መንገድ ነው እግዚአብሔርና ይሄ
በነገራችን ላይ ሰውን እንድናከብር ያደርገናል አይደል? አይመስላችሁ? በጣም በእግዚአብሔር መልክና ምሳሌ መሰራቱ ብቻ ሳይሆን ሰው የተፈጠረበትን መንገድ በጣም ዩኒክ ነው። ይሄ ደግሞ ለየትኛውም ሰው ይሰራል። የትኛውም ኑሮ ደረጃ ላይ፣ የትኛውም ብሔር፣ የትኛውም አካባቢ፣ በየትኛውም መልኩ የምታዩትን ሰው የሚናገር ነው፣ ስለሱ የሚናገር። በታክሲ እየሄዳችሁ መስኮታችሁን አንኳኩቶ ለሚለምናችሁም ሰው ጭምር የሚሰራ ቃል፣ ለሁሉም የሚሰራ ነው። ገብቷችኋል? የክርስቲያን አንዱ ፐርስፔክቲቭ ወይም ክርስትና አንዱ የሰጠን ትልቁ በረከት ይሄ ነው። ሰውን የምናይበትን መንገድ እንድንቀይር ራሳችንንም ሰውንም። ስለዚህ ሰው በጣም ክቡር ፍጥረት ነው አይደል? ዘማሪው ሲናገር ሰው ክቡር ሆኖ ሳለ ምን ሆነ ይላል? እንደሚጠፉ እንስሳ ሆነ ይላል። ክቡር ነው እግዚአብሔር ሲሰራው፣ ክቡር ነው። በቃ ሰው ታስቦ ዘንድ ምንድነው የሚለው መዝሙር 8 ላይ ሄዳችሁ ብታዩ ያንን ታስተውላላችሁ። የሰውን ክቡርነት፣ የሰውን ዲግኒቲ እናያለን። ስለዚህ አንዱ የሚያስተምረን ነገር አዳምንም ሔዋንንም አፈጣጠራቸውን ስናይ፣ በመልክና በምሳሌው መፈጠራቸውን ስናይ ለሰው ያለንን ቫልዩ እንድናስብ ያደርገናል። እግዚአብሔር ይርዳን። ስለዚህ በዚህ መልኩ ሔዋን እንደተፈጠረች እናያለን። እግዚአብሔር ከዛ አውጥቶ ማለት ነው። በዚህ ውስጥ እንግዲህ የሚረዳውን የሚለው ረዳት የሚለው ሀሳብ ኢንፌሪዮሪቲን የሚያመለክት ነው፣ የበታችነትን የሚያመለክት ነው። ሴት ከወንድ ታንሳለች በፍጥረቷ ወይስ እኩል ነች ወይስ ትበልጣለች? በዋናነት ይሄ ጉዳዩ አይደለም የጸሐፊው። ግን ረዳት የሚለውን ሀሳብ ኢንፌሪዮሪቲ አድርገን እንዳንወስደው በዛ መልኩ አልተቀመጠም። የእግዚአብሔር ቃል ምዕራፍ 1 ላይ እንዳያችሁት ወንድና ሴት አድርጎ ፈጠራቸው። ወንድንም ሴትንም በምኑ ነው የፈጠረው? በመልኩና በምሳሌው ነው የፈጠረው። ይሄ በጣም ኢምፖርታንት ነው። ሰው ብዙ ጊዜ የወንድና የሴትን እኩልነት ሲያነሳ ይህንን ሀሳብ ረስቶት ነው የሚያነሳ። ሁለቱም ግን በምን የተፈጠሩ ናቸው? በእግዚአብሔር መልክና ምሳሌ። ግን የምን ልዩነት ሊኖራቸው ይችላል? የሮል ዲፍረንስ ሊኖራቸው ይችላል። ሴት የምትሰራው ምንድነው? ወንድ የሚሰራው ምንድነው? የሚና ልዩነት ሊኖራቸው ይችላል። ይሄ ደግሞ በኋላ ላይ የምናየው ነው። ወንድ አስቀድሞ መፈጠሩ፣ ሴት በኋላ ላይ መፈጠሯ የሚና ዲፍረንስ እንዲኖራቸው እና ደግሞ የሮል በኋላ ራሱ ጳውሎስ እንደሚነግረን ማለት ነው ያንን ሀሳብ ሊያስተላልፍልን ይችላል። ይሄ ግን ማለት ሴት የምትጨቆን ወንድ ደግሞ የበላይ የሆነ እንደሆነ ተደርጎ የሚሳልበት መንገድ የለም። በጣም የሚገርማችሁ በጥንት የቅርብ ምስራቅ ጽሁፎች ውስጥ የሴትን አፈጣጠር የሚናገረው መጽሐፍ ብቸኛው መጽሐፍ ዘፍጥረት ነው። ስለ ሴት አያወሩም ብዙዎቹ ጽሁፎች ማለት ነው፣ ስለ ሴት ካላቸው ግምት የተነሳ ማለት ነው። የእግዚአብሔር ቃል ግን ወንድንም ሴትንም በእግዚአብሔር መልክና ምሳሌ እንደተፈጠሩ ያሳያል። ያ የሚያሳየን ምን ያህል ቫልዩብል እንደሆነች ሴት እና ደግሞ ኮምፕሊመንት የምታደርገው እንደሆነ ወይም ተመጋጋቢ እንደሆኑ ወንድና ሴት ሁለቱ በአንድነት ሲሆኑ የሚሰራ የእግዚአብሔር ሀሳብ እንዳለ። ይሄ ማለት እግዚአብሔር ዩኒክ በሆነ መንገድ እንዳያገቡ እግዚአብሔር የሚያደርጋቸው ሰዎች የሉ ማለት አይደለም። ይኖራሉ እነሱ ጌታችን ኢየሱስ እንዳስተማረው። ይሁን እንጂ ግን ሲፈጥር እግዚአብሔር በምን አይነት መልኩ ነው ዲዛይን ያደረገው? በዚህ መልኩ እንደሆነ ይነግረናል። የሴት ረዳትነት እግዚአብሔር በሰው አኮምፕሊሽ ሊያከናውነው ላለው ነገር ሴት የምትጫወተው ሚና ይኖራል፣ ወንድ የሚጫወተው ሚና ይኖራል። ስለዚህ እርስ በርሳቸው ኮምፕሊመንት የሚደራረጉ የሚመጋገቡ እንደማለት ነው፣ ወይም የሚሰካኩ ፍጥረቶች ናቸው። አንዱ ለአንዱ ነሰሰሪ የሆኑ ፍጥረቶች ናቸው ወንድና ሴት ማለት ነው። ሁለቱም ግን ሰዎች ናቸው፣ በእግዚአብሔር መልክና ምሳሌ የተፈጠሩ ሰዎች ናቸው። ፕላስ ደግሞ እግዚአብሔር ፕሮክሪኤሽን የምንለው ወይም መባዛት የሚለውን ሀሳብ እንዲያመጣ አንዱ የተጠቀመበት መንገድ ነው ማለት ነው። ስለዚህ እግዚአብሔር በዚህ መልኩ ከራሱ ኢኒሺዬቲቭ የመጣ ነገር ነው ሴት። በዛ መልኩ የተሰራችውን ሴት ወደ አዳም አመጣት ይለናል። የመጀመሪያውን ግጥም እናገኛለን መጽሐፍ ቅዱስ ውስጥ። እነሆ ይቺ አጥንት ከአጥንቴ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ እንደ ኮንፈርሜሽን አዳም ሲሰጥ እናየዋለን። የመጣችውን ሴት ኮንፈርም ሲያረጋት ወይም እሱን የምትመስል ልክ እንስሶቹ ላይ ያላገኘውን ያንን ባህሪና ያንን መመሳሰል
እሷ ላይ እንዳየና ለዛ ደግሞ ኮንፈርሜሽን ሲሰጥ እናያለን። በኋላ ላይ የዘፍጥረት ከዘፍጥረት እስከ ዘዳግም ያለው ጽሁፍ ውስጥ የተሳተፈው አካል የጨመረው ሀሳብ አለ። ስለዚህ ሰው አባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። ይሄ አባትና እናት የሚለው ሀሳብ የለም አዳምና ሔዋን ጋር። ግን በኋላ ላይ መነሻውን የመጋባትን የትዳርን የዛ አንድ የመሆንን ሚስጥር ጅማሬ ስለሚያሳይ ነው ይሄ የተጨመረበት። እንግዲህ ያው እነዚህ ሀሳቦች ላይ ብዙ ሀሳቦችን ልናነሳ እንችላለን። ምዕራፍ 3ም ውስጥ ይቀጥላል ይህ ሀሳብ። መጨረሻ ላይ የምናየው ሁለቱም ራቁታቸውን ነበሩ ግን አይተፋፈሩም። ይሄ የጸሐፊው ምን ኢንፈሲስ እየሰጠ ነው? በፍጥረት ውስጥ ያለውን ንጽህና ኢኖሰንስ የሚያሳይበት ክፍል ነው። ፍጥረት ተንኮል የሌለበት፣ ክፋት የሌለበት፣ ኢቭል የሌለበት ንጹህ የሆነ ዓለም እንደሆነ የሚያሳይበት መንገድ ነው። ራቁታቸውን ናቸው። ፍርሃት የለም በመካከላቸው። የሚሸሽጉት ነገር የለም፣ የሚደብቁት ነገር የለም። ስለዚህ ለዛ ነገር ማሳያ አድርጎ ጸሐፊው ሲያቀርበው እናያለን። እነዚህም ሁለት ሰዎች አዳምና ሔዋን እግዚአብሔር ክብሩን ማኒፌስት ለማድረግ ለመግለጥ እግዚአብሔር የፈጠራቸው ናቸው የሚለውን ሀሳብ እናያለን ማለት ነው። እንግዲህ ይሄ ኢኖሰንስ ቅድም ያልኳችሁ ሆልነስ፣ ሙሉነት፣ የእግዚአብሔር መገኘት፣ የእግዚአብሔር ሙሉነት፣ እነዚህ ሁሉ ቅድም ያየናቸው ትልልቅ ሀሳቦች በምን መልኩ ተደነቃቀፉ፣ ተበላሹ? ምንድነው ያንን ያመጣው? የተወሰነ ሀሳብ አንስቼላችኋለሁ ቅድም። ዘፍጥረት ምዕራፍ 3 ላይ ግን በደንብ ታገኙታላችሁ ማለት ነው። ይህንን ይመስላል።